ሰላም ዛሬ የተፈጥሮን ዓለም ምስጢራዊ ቋንቋ አብረን እንፈታለን። በዕለት ተዕለት ሕይወታችን የምናያቸው ነገሮች ከጀርባቸው ምን አይነት አስገራሚ ምስጢር እንደያዙ ማወቅ ሁልጊዜም ልብን ይሰቅላል። ዛሬ በዚህ አጭር ማብራሪያ የምንመለከተውም ይህንኑ የቢራቢሮችን ድንቅ የተፈጥሮ ጥበብ ይሆናል። ቀጥታ ወደ ጉዳዩ እንግባ። እሺ፣ እስኪ በቀጥታ ወደዚህ ጉዳይ እንግባ። ቢራቢሮዎች እጅግ ማራኪና ውብ ከሚባሉ የነፍሳት አይነቶች ውስጥ በግንባር ቀደምትነት ይጠቀሳሉ አይደል? በደማቅ ቀለማት ያሸበረቁ ክንፎቻቸው ሲታዩ የሁሉንም ሰው ዓይን ይስባሉ። ነገር ግን ከዚህ ውጫዊ ውበት ጀርባ እጅግ አስገራሚ የሆነ የተፈጥሮ ምስጢርና ጥልቅ ተግባራዊ ጠቀሜታ ተደብቆ ይገኛል። ዝም ብሎ ለውበት ብቻ የተፈጠረ ቀለም አይደለም። ክፍል 1 ከውበትም በላይ እነዚህ ብሩህ ቀለማት ለጌጥ ብቻ የተፈጠሩ አይደሉም። እና ይህ በሚገርም ሁኔታ የሚያሳየው የቢራቢሮች ክንፍ ቀለም ዋና ዓላማ ህልውናን ማረጋገጥ እንደሆነ ነው። አዎ፣ የክንፋቸው ቀለማት ከተለያዩ የህይወት አደጋዎች ይጠብቋቸዋል። ይህ ማለት ውበታቸው የህይወት ዋስትናቸው ነው ማለት ነው። ህልውናቸውን የሚያቆዩበት ዋነኛ መከላከያቸው ይሄው ቀለማቸው ነው። ክፍል 2 ጓደኛን መሳብ። የመጀመሪያው የተፈጥሮ መሳሪያ ይሄ ነው። አሁን እዚህ ላይ በጣም የሚያስገርመው ነገር ቢራቢሮዎች የትዳር አጋራቸውን የሚመርጡት የሌላኛውን ቢራቢሮ ክንፍ ቀለም በጥልቀት በመመርመር መሆኑ ነው። ማመን ይከብዳል፣ ግን እውነት ነው። ብሩህና ጤናማ ቀለሞች የቢራቢሮ ጠንካራና ለመራባት ሙሉ በሙሉ ዝግጁ መሆኑን የሚያሳይ ቀጥተኛ የጤና ምልክት ነው። ደማቅ ቀለም ማለት የተሻለ ጥንካሬ ያለው ማለት ነው። ስለዚህ ምርጫቸውን ልክ እንደ ጤና ማረጋገጫ ካርድ በዚህ ላይ የተመሰረተ ይሆናል። ክፍል 3 የማስጠንቀቂያ ምልክት ለአዳኞች። ይሄ ደግሞ ሁለተኛው መከላከያ ነው። አንዳንድ ቢራቢሮዎች ያላቸው እጅግ ደማቅ ቀለም ልክ እንደ ትልቅ የትራፊክ ቁም ምልክት ሆኖ ነው የሚያገለግለው። ወፎችና ሌሎች አዳኝ እንስሳትን በግልጽ ያስጠነቅቃል። ይህ ቀለም መጥፎ ጣዕም አለኝ ወይም በጣም መርዛማ ልሆን እችላለሁ የሚል ጠንካራ መልእክት ያስተላልፋል። አዳኞች ይህንን ደማቅ ቀለም ሲያዩ ይህችን ነፍሳት መመገብ ትልቅ ስህተት እንደሆነ ወዲያውኑ ይገነዘባሉ። ክፍል 4 የመደበቅ ጥበብ። ደማቅ ቀለማቱ ድንገት ሲጠፉ ምን እንደሚፈጠር ደግሞ እንይ። ወደ ቀጣዩ ሐሳብ እንልፍና ይህ ነገር እንዴት እንደሚገነባ እንይ። አደጋ ሲሰማቸው የሚወስዱት እርምጃ እጅግ አስደናቂ ነው። ቢራቢሮች አደጋ አቅራቢያ እንዳለ ሲሰማቸው በጣም በፍጥነት ክንፎቻቸውን ጥብቅ አድርገው ይዘጋሉ። ልክ ይሄ ሲሆን ውጫዊው የክንፋቸው ክፍል እንደ መደበቂያ ልብስ ሆኖ ያገለግላል። ክንፋቸው ሲዘጋ የሚፈጠረውን ምስል ማየት በእውነት አፍ ያስከፍታል። ውጫዊው ክፍል ልክ እንደ ቅጠል፣ የዛፍ ቅርፊት ወይም ደረቅ እጽዋት ነው የሚመስለው። አስቡት፣ አካባቢያቸው ካለው ነገር ጋር ከመዋሃዳቸው የተነሳ ለአዳኞች ዓይን ጭራሽኑ ማይታዩ ይሆናሉ። ይህ ፍጹም የሆነ የመደበቅ ችሎታ በማይታመን ፍጥነት ነው የሚከናወነው። ስለዚህ እዚህ ጋር ዋናው ነጥብ ይህ አቻ የሌለው የሁለትዮሽ የተፈጥሮ ስልት መሆኑ ነው። ክንፋቸው ሲከፈት አትቅረቡኝ፣ አደገኛ ነኝ የሚል የጎላ የማስጠንቀቂያ ደወል ያሰማሉ። ነገር ግን ክንፋቸውን ሲዘጉ ደግሞ አካባቢው ጋር ተመሳስለው ሙሉ በሙሉ ይሰወራሉ። የዚህ ሁለትዮሽ ስልት ተቃራኒው የተፈጥሮን ብልሃት በሚገባ ያሳያል። አንድ አይነት አካል ለሁለት ተቃራኒ ግን ሕይወት አድን ለሆኑ ተግባራት እየዋለ ነው። ክፍል 5 የተፈጥሮ ድንቅ ጥበብ። አሁን እስካሁን ያየናቸውን ስልቶች እናዋህድ። እነዚህን ያየናቸውን ነጥቦች ስናጠቃልል በእይታችን ማራኪ ሆነው ይህ የቢራቢሮዎች ውበት የረጅም ዘመን የዝግመተ ለውጥ ውጤት የሆነ እና ለህልውና እጅግ አስፈላጊ የሆነ የብዝሃ ተግባር መሳሪያ ሆኖ እናገኘዋለን። የቢራቢሮ ክንፍ ተራ ሕይወት መገለጫ አይደለም፣ በፍጹም። ይልቁንም ትውልድን መተኪያ፣ ከአዳኝ ማስጠንቀቂያ እና ጠላት ሲመጣ መደበቂያ የሆነ ድንቅ የተፈጥሮ ጥበብ ነው። ውበት እና ህልውና እንዴት በሚገርም ሁኔታ እንደተዋሃዱ የሚያሳይ ፍጹም ማሳያ ነው። ይህን ማብራሪያ ከመቋጨታችን በፊት አንድ ጥያቄ እንጠይቅ። በተፈጥሮ ዓለም ውስጥ ልክ እንደ ቢራቢሮ ክንፍ በግልጽ እየተያዩን ነገር ግን ምስጢራቸው ገና ያልተገለጠልን ሌሎች ምን የተደበቁ የህልውና መሳሪያዎች ይኖሩ ይሆን? ይህንን አስተማሪ ጥያቄ በማንሳት የዛሬውን ማብራሪያ በዚሁ እናጠናቀቃለን። የዚህን ድንቅ የተፈጥሮ ምስጢር አብረን ስለቃኘን እጅግ ደስ ብሎኛል።